ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው እንግዲህ በሌላ ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ይመቻችሁ። ዓለምን እጅግ ፈገግ ያስባለ የአንድ የሌባ ታሪክ እንሆ ልንገራችሁ። በሀገረ ቴክሳስ ነው። ማርክ ሃበርት ይባላል። ታዲያም እንግዲህ ይህ ሌባ በአንድ ወቅት ወደ አንድ ቤት ጎራ ይልና ስቶራቸው ውስጥ ዘው ይላል። የሚፈልገውንም ታዲያ የሳር ማጨጃ ማሽን ይዞ ይወጣል። በእርግጥ ግን ይህንን የሳር ማጨጃ ማሽን ይዞ ወደ ቤቱ መሄድን አልፈለገም። ዞር ዞር ብሎ ሲመለከተው የሚሰርቃቸው ሰዎች ሳራቸው አልታጨደም። ስለዚህም ታዲያ አንድ ነገር ወደ ቅንጭላቱ መጣ። ከመስረቄ በፊት ቢያንስ አጽድቼላቸው የያዙት ማሽን እንግዲህ ዋጋ እንዳለው ላሳያቸው ይላል ይህ ሌባ። ከዛም በኋላ ግቢው ላይ እንግዲህ እዚህ ላይ ስክሪኑ ላይ እንደምትመለከቱት እየተመላለሰ ከዳር እስከ ዳር እንግዲህ ሳሩን ያጸደዋል። ታዲያም እንግዲህ ያን ሳሩን ያጨደውን የከረከመውን ሳር ቢሆን እዛው ትቶት አልሄድም። እዛው ወደ ባስኬት የሚያስገባና ሁሉን ነገር ጥንቅቅ አድርጎ ይህ ማሽን ስራው ይህ ነው፣ እናንተም አልተጠቀማችሁበትም፣ በወስደው ይሻላል በሚል ሳቢያ ራሱ የሚፈልገውን ነገር ካደረገ በኋላ ማሽኑን ይዞ እንግዲህ ወደ ውጭ ወጣ ይላል። ታዲያም እንግዲህ ይህንን ማሽን ይዞ ሲወጣ ጎረቤቶቹም በመልክም አያውቁትም። ስራውንም እንግዲህ ሲሰራ ማለትም ግቢውን ሲያጸዳ ተቀጣሪ መስሏቸው እንጂ ሌባ መሆኑን አላወቁም ነበረ። ነገር ግን የሳር ማጨጃ ማሽኑን ይዞ ሲሄድ ደስ አላላቸውም። 911 ይደውሉና እባካችሁን እዚህ አካባቢ እንደዚህ አይነት ነገር አለ ብለው ይጠቁማሉ። የቤቱ ባለቤትም ጋር እንግዲህ ሲደወል ምንም እውቅና የላቸውም። ኧረ አልጠፋብንም ማለት ብቻ ነው የቀራቸው። ምክንያቱም ደግሞ እነዚህ ባለቤቶች ምንም ስለተደረገው ነገር ምንም አይነት ነገር ስላልሰሙ ማለት ነው። ታዲያም እንግዲህ ፖሊሶቹ ይህንን የስርቆት መንገድ በጥርጣሬ ብቻ ማለፍ ስላልፈለጉ ማርክ ሃበርትን መከታተል ይጀምራሉ። እሱም ታዲያ እንደሚከታተሉ ካወቀ በኋላ አንድ ሽርኩቻ ውስጥ እንግዲህ ማሽኗን ጥሎ በሩጫ ይጠፋል። በእርግጥ ግን ያደረጋቸው ነገሮች በጠቅላላ በካሜራ ቀርተው ነበረ። ታዲያም እንግዲህ ይህ ግለሰብ ከዚህ በኋላ ቢፈለግ ለ2 ወራት ያክል አልተገኘም። ይህ ደግ እንበለው ወይንም ደግሞ ቀና ሌባ የሚፈልገው ነገር እንግዲህ ከማድረጉ በፊት የሰረቃቸውን ሳር ግን አጭዶ ዓለምን ጉድ አስብሏል። ፖሊሶቹም እንግዲህ ቢሆኑ ዱካው ቢጠፋ በመልክ እንኳን ቢያውቁ ተግባሩን ያደረገው ነገር እንግዲህ እጅግ በጣም አነጋጋሪ ስለሆነ እንዲሁም ደግሞ አስቂኝም ስለሆነ የሚያደርጉት ነገር በወቅቱ ግራ ገብቷቸው ነበረ እና ለማንኛውም አንዳንዴ ከሰረቁ አይቀር እንደዚህ የጠቀሙ መስረቅ ብቻ ለማንኛውም ይገርማል የዚህ ሰውዬ ታሪክ። ወደ ቀጣይ ዶክመንታሪ ቪዲዮአችን እንለፍ። ነጻነት ቅጥ ሲያጣ አሊያም ግፍ ሲበዛ እንደዚች ሀገር እንኑ እንደያስ ብላል መጽሐፍ ቅዱስ ወይንም ቅዱስ ቁርአን። ሃይማኖት እዚች ሀገር ላይ አይታሰብም። በአደባባይ አራምዳለሁ ካላችሁ አንገታችሁ ተቀልቶ መውደቁ ነው። ይች ሀገር እንግዲህ ብዙ የሚያስገርም ህግ አላት። ቤተሰቦቼ ሃይማኖቴ ግን አገሬ ጋር የሚባል ነገር የለም። ከጸለይክ እንግዲህ ለመሪው ብቻ ትጸለያለህ። ከዛ ውጭ እንግዲህ ሃይማኖትን በድብቅ ማራመድ ብቻ ያንተ አማራጭ ነው። ኢንተርኔት ናፍቆቱ እንግዲህ አንገላታችሁ እንጂ አታገኙም። በአደባባዮች ላይ እንግዲህ ሰልፍ እነሳለሁ ማለት ስልካችሁንም እጃችሁንም አብራችሁ ማጣታችሁ ነው። የዓለም አቀፍ ስልክ ጥሪ ማድረግ እንግዲህ እንደ ሀገር ክደት ተቆጥሮ ያም እንግዲህ ሞት ያስቀጣል። ለመረጃ አሊያም ደግሞ ለመዝናኛ የሀገሪቷን ብሔራዊ ሬዲዮ ወይንም ደግሞ ቴሌቪዥን መጠቀም ግዴታ ነው። ያውም አንድ ብቻ። አለባበስ፣ የጸጉር ስታይል የምትመርጡ ከሆነ ችግር ነው። ምክንያቱም መንግስት ካስቀመጠላችሁ ውጪ ዝንፍ ማለት አትችሉም። ምክንያቱም ደግሞ ለእናንተ ውበት የዚህ ሀገር መንግስት ያቅላችኋልና ነው። የለም አሻፈረኝ በራሴ ስታይል ነው የምቆረጠው ካላችሁ እንግዲህ ከናንገታችሁ ተቆርጣችሁ መውደቃችሁ ነው። ይህ እንግዲህ የሀገሪቷ አንድ ህግ ነው። ዩቲዩብ፣ ቲክቶክ፣ ኔትፍሊክስ፣ ኢንስታግራም፣ ፌስቡክ እንዲሁም ትዊተር ሌሎችንም ጭምር ማግኘት ብርቅ ይሆንባቸዋል። እዚህ ሀገር እንግዲህ ምንም አይነት እንደዚህ አይነት ቅብጠት አይፈቀድም። ኢንተርኔት እንግዲህ መከራ የሆነበት ሀገር እንደዚህ አይነት አፕሊኬሽኖችማ ለመጥፊያ ብቻ ነው የሚሆኑት። ይቺ ሀገር እንግዲህ እጅግ በጣም ጥብቅ ድንበር ያላት እናም እንግዲህ ከሀገሪቷም ለመውጣት እጅግ በጣም አስቸጋሪ ከመሆኑ የተነሳ ህዝቦች እንግዲህ ይህንን ነገር ከሞከሩት ያለምንም ርህራሄ ወታደሮቹ እንግዲህ በግንባራቸው ወይንም በጀርባቸው ጥይት ሲተኩሱባቸው ነው የምታዩት። እግር ጥሏችሁ ቀንቀንቷችሁ ደግሞ ድንበሩን ከተሻገራችሁ ውቢቷ አሜሪካ ይቺን ሀገር እንግዲህ በጣም መጉዳት ስለምትፈልግ ተንከባክባ ትቀበላቸዋለች። ሙሉ መረጃ እንግዲህ የምትሰጡትም ካለ በፍቅር እንግዲህ አሜሪካ እንደ ቅርስ ታኖራቸዋለች። በቱሪስትነት ደግሞ የምትገቡ ከሆነ ይሄን ሁላ ህግ ማክበር ይጠበቅባቸዋል። መብራት ይናፍቃቸዋል። መንገዶቹ ሁሉ እንግዲህ ባዶ ናቸው። ምክንያቱም ደግሞ ግለሰቦች መኪና የመግዛት አቅም የላቸውም። ሌላው እንኳን ከሀገር ስትወጡ ካሜራችሁ ተፈችሶ ስልካችሁ ተፈችሶ በደንብ ስልካችሁ ተበርብሮ ምንም አይነት ፎቶ ይዛችሁ እንዳልወጣችሁ ሲረጋገጥ ነው የምትወጡት። ብቻ ለማንኛውም እንግዲህ የዚች ሀገር እንግዲህ ህጓ ይሄን ይመስል ነበር። ለማንኛውም ወደ ቀጣይ ዶክመንታሪ ቪዲዮአችን አለፍኩኝ። መልካምነት ክፍያው ስንት ይሆን? በአንድ ወቅት እንግዲህ እጅግ በጣም መልካም የሚባሉ ሰው እቃ በማድረስ የሚተዳደሩ ነበሩ። ታዲያም እንግዲህ እንደወትሮ ስራቸውን ለመስራት ሲፈልጉ የተሰጣቸው አድራሻ ግራ አጋባቸው። እኒህ ሰው እንግዲህ መናገር አይችሉም። በምልክት ለኬክ ቤቱ ባለቤት እባክህ አድራሻውን በድጋሚ ቼክ አድርግልኝ ብለው ይጠይቃሉ። እሱም ቆይ አንዴ ይጠብቁኝ በማለት ያዘዘው ሰው ጋር ይደውላል። ያዘዘው ሰውም እንግዲህ ትክክል እንደሆነና የሚላኩት አዛውንት እጅግ በጣም ቀና ስለሆኑ ለእሳቸው ልደት የተበረከተ ገጸ በረከት
ነው ይላል። የኬክ ቤቱ ባለቤትም ይህንን ነገሩን በአጽንኦት ተናግሮ እባክዎን አድራሻው ትክክል ነው፣ ለእርሶ የተላከ ነው ይላቸዋል። በዛውም ታዲያ መልካም ልደት ተመኝቶ ይሸኛቸዋል። እሳቸውም ታዲያ ከዚህ ከኬክ ቤት ብዙም ዞር ሳይሉ ከኬክ ቤቱ ደጃፍ ላይ ቁጭ ብለው ልደታቸውን ሊያከብሩ ሲሞክሩ የኬክ ቤቱ ባለቤት አንዲት ሻማ ይዞላቸው መጣ። ከዛም በኋላ ኬካቸው ላይ ጣል አደረገላቸው። በዚህም ታዲያ መልካም የልደት ቀናቸውን በእንባ ታጅበው አሳለፉ። በእርግጥ መልካምነት ራሱ ሲከፍል እንጂ ከህሊና በላይ ዳኝነት ሰጥቶት የሚከፍለውም የሚቀበለውም ነገር የለም። ብቻ ለማንኛውም እኒህ አዛውንት ልደታቸውን በዚህ መልኩ አክብረዋል። የዛሬ ፕሮግራማችን ይሄን ይመስል ነበር። በቀጣይ በአሪፍ ፕሮግራም እስከምንገናኝ አሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።